ሄሎ ሄሎ ሰላም ነው እንዴ? እንዴት ነሽ? እንዴት ነሽ? ደህና ነኝ። ደህና ነኝ እግዚአብሔር ይመስገን። ይቅርታ ባለፈው እኮ ሲስተር ወልዳ እናንተ ሆስፒታል አጋጣሚ ስልክሽን ይዤው ነበርና አሁን በቃ የሆነ ነገር ስሰማ አስታወስኩሽና በእናትሽ እናንተ ሆስፒታል ቅዱስ ጳውሎስ ሆስፒታል ነው አይደል? ያው ያው እናንተ ሆስፒታል ምን የገባች ሆነች? ሲስተር ምን ሆነች? ኖ ሲስተር እንኳን ምንም አልሆነችም። ግን አሁን እናንተ ሆስፒታል የገባች ልጅ አለችና ስለ ሁኔታዋ በጣም አሳስቦኝ ነው። በእናትሽ ያለውን ነገር ንገሪኝ። ማንነት እነዚህ ዩቲዩበሮቹ ናቸው እንዴ? አዎ በማርያም እንዴት ሆነች? ኦኬ እሷ በጣም ደንግጣ ነው ማለት የኔ የድንጋጤ ነው ምናምን ራሷን ስታ ምናምን ነው ብለው የገቡ ግን እዚህ በቃ የሆነ እዚህ ፊቷ ላይ የሆነ ትንሽ አደጋ ደርሶባታል ምናምን የወደቀችበት መሬት ላይ የሆነ የአትክልት ዳር ላይ ነው የወደቀችው ምናምን አሉ እና ትንሽ የሆነ አደጋ ደርሶባታል ራሷን እንትን ብላለች። አሁን ግሉኮስ ተደርጎላት ነው ያለችው። ምንድነው ፋሚሊ ነሽ ወይስ ምንድን ነሽ ማለት? አዎ በእናትሽ ጓደኛዋ ነኝ። አይዞሽ ምንም አትልም። እሺ አይዞሽ አይዞሽ ክትትል እየተደረገላት ነው። ምንም አትልም። ችግሩ ምን እንደሆነ ራሱ ሊያስረዱን አልቻሉም። አብረው የመጡት አንድ ወንድሟ ነው የሆነ አረንጓዴ አይነት ኮፍያ ያደረገ እሱ ነው እንጂ ሌሎቹ ምንም እንትን እያሉ አይደለም። ውጭ ላይ ምናምን ተመልሰው እንትን ያሉት ነው። እነሱ ሲጀምር በእነሱ ኬዝ እኮ ነው የገባችው። እነሱ እንዴት ብቻ አሁን እሷ ደህና ትሁን እንጂ ከእነሱ ጋር ያለው ነገር እንደዚህ ራሱ የሚያበቃ አይደለም። ግን ደህና ትሁን። በጣም ያስጨነቀችን እግዚአብሔርን እንግዲህ ያለው ሁኔታ ምን ይሄ ነው ብዬ እንትን የምልሽ ነገር አይደለም እህቴ። ግን አሁን ላይ የሆነ ትንሽ ከበድ ይላል ያለችበት ሁኔታ። የሆነ በቃ ራሷን አታውቅም። ግሉኮስ ተደርጎላት ነው ያለችው። ክትትል እየተደረገላት ነው። ማንም መግባት አይችልም። ወንድሟ መግባት አይችልም። የሆነ የመደንገጥ ራሷን የመሳት እንትን ነውና ልቧ ትንሽ የሆነ የመምታት እንትኑ በጣም እንትን ብሏልና ለዛ ነው። ተረጋጊ። ምንም አትልም። በቃ ምንም አይሆንም ነገር አደራሽ ያለውን ነገርም እንትን እልሻለሁኝ። አደራ እውነት አደራ። ችግር የለውም። ተረጋጉ። እሺ ተረጋጉ። ያው ቤተሰብ ምናምን አታስጨንቁ። ተረጋጉ። ለምን ቤተሰብ መተው እዚህ ጋር እኛ ጋር እንትን ውርጅባ ምናምን ስለሚገጥሙ እኛ እንግባ አትግቡ ምናምን ስለባል እንግዲህ ፔሸንት እንደምታውቂው ፕራይቬት በሆነ መልኩ ነው ክትትል ሊደረግ የሚችልለት ነው ያሉት ነገሮች ትንሽ እንትን ስለሚሉ ፕሊዝ እህቴ ተረጋጉ። እናንተም ባላችሁበት ሆናችሁ ነገር ያለውን ነገር መታችሁ እንትን ትላላችሁ። ስለዚህ አይዟችሁ። እሺ በጣም አመሰግናለሁ። እሺ ያለውን ነገር አደራ። ያው ከፈጣሪ በታች እናንተ ናችሁ አሁን ላይ ያላችሁ። የቅርብ የሚባለውም ሁሉንም እያይሽ ነውና አደራ እናቴ። ችግር የለውም እናቴ አይዞሽ። እግዚአብሔር እውነት አለ። እሺ እውነት አሜን ያውቃልሽ። እሺ ማለት ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አላችሁ? አሁን በሚያሳዝን ሁኔታ መጥፎ ዜና ነው ይዤላችሁ የመጣሁት። በስልክ እንደሰማችኋት ዶክተሯን አናግሬያት ነበር። በሚያሳዝን ሁኔታ ነው ሄርሜላ ሆስፒታል ገብታለች። የተፈጠረውን ለእናንተ ለማሳወቅ በቃ ደንግጫለሁ እውነት ለመናገር በቃ እንዴት እንደሆነ በቃ ሆስፒታል ገብታለች። ሐኪሟንም ሰምታችኋታል። በቃ ያለችበት ደረጃ ራሱ በጣም የሚያሳዝንና በቃ ምን እንደሚፈጠር እንኳን የማይታወቅበት ሁኔታ ነው እና ያለው እውነት ይሄ ሆኖ ደግሞ በእነሱ ምክንያት ነው። በቃ በሩታ ምክንያት ነው። ሩታ ነች እዚህ ደረጃ ላይ እንድትደርስ ያደረገቻት። አብርሽን ሲጀምር ምን እንዳስነኩትም አይታወቅም። እኔ አሁን ላይ በሱ ላይ መፍረድም አልችልም። ሩታ ግን በቃ ያሰበችውን አሳካች። ሆኖም እቺ ልጅ የሆነ ነገር ብትሆን እውነት እኔ አላቅም፣ ግን እግዚአብሔር አለ። በእነሱ ኃይል አይደለም ምንም ነገር የሚሆነው። እግዚአብሔርን በጣም ተናድጃለሁ። በቃ እኔ አልቻልኩም ሁሉ ማለት ነው። በቃ እና ያለውን ነገር እኔ ነገ ሆስፒታል እሄዳለሁ። ሆስፒታል ሂጄ ያለውን ነገር ሼር አደርግላችኋለሁ። ምን አይነት ሁኔታ ላይ እንዳለች በቃ እንዴት እንደማደረ ራሱ አላቅም፣ ግን ያለውን ነገር ነገ ሄጄ በአካል ሁሉንም ነገር አሳውቃችኋለሁ። ተመልካቾቼ ይህን ቪዲዮ ሼር እያደረጋችሁ መድረስ ላለበት አካል አድርሱልኝ። ነገውኑ ሆስፒታል ሂጄ ያለችበትን ነገር እናውቃለን።